ቴራኖስ ይባላል። እንደ አውሮፓውያን አቆጣጠር 2003 ዓ.ም ከስታንፎርድ ዩኒቨርሲቲ ትምህርቷን ባቋረጠች ታዳጊ ወጣት የተመሰረተ የሕክምና ቴክኖሎጂ ካምፓኒ ነበር። ብዙ ሰው በማታለል ወደ $700 ሚሊዮን የሚጠጋ ገንዘብ የተለያዩ ኢንቨስተሮች ኢንቨስት እንዲያደርጉ ተደርጎ ነበር። ቴራኖስ ቃል የገባው አንድ ነገር ነበር። ይህም የሕክምና አብዮት አምጥተው የሕክምናውን ዘርፍ መቀየር እንደሚችሉ ነበር። አንድ ጠብታ ደም ከጣት ላይ በመውሰድ ከ100 በላይ የጤና ምርመራዎችን ማድረግ እንደሚቻል ተናገሩ። ነገር ግን ይህ ጥሩ ታሪክ ወይም የስኬት ታሪክ አልነበረም። ይህ የክፍለ ዘመኑ ትልቅ ውሸት እና ማጭበርበር ነበር። ይህ ታሪክ ስለ ቴራኖስ ነው። የሆነ ጊዜ ላይ $9 ቢሊዮን የሚገመት ሀብት የነበረው ግን ከጊዜያት በኋላ አጀብ በሚያስብል ሁኔታ ተንኮታክቶ የወደቀ በቴክኖሎጂው ዘርፍ ችግኝ ማፍያ ተብሎ የሚቆጠረው የሲሊኮን ቫሊ ታሪክ ውስጥ ትልቅ ውድቀት ነው። የዚህ ካምፓኒ ሲኢኦ ኤልዛቤት ሆልምስ ትባላለች። 19 ዓመቷ ነበር። በ2003 ዓ.ም እንደ አውሮፓውያን አቆጣጠር ኬሚካል ኢንጂነሪንግ ትማርበት ከነበረው ስታንፎርድ ዩኒቨርሲቲ ትምህርት ይበቃኛል፣ የራሴን ቢዝነስ የራሴን ቴራኖስ የሚባል ካምፓኒ መመስረት ነው የምፈልገው ብላ የዩኒቨርሲቲ ትምህርቷን ታቋርጣለች። ይህም ካምፓኒ አንድ ጠብታ የደም ናሙና በመውሰድ ከ100 በላይ የደም ምርመራዎችን አካሂዳለሁ ሲል ቃል ይገባል። ከ30 ዓመት በታች ሆነው 30 በራሳቸው ጥረው ግረው ቢሊዮነር የሆኑ ወጣቶች በሚል የፎርብስ 2013 ዝርዝር ውስጥ በ30 ዓመቷ $4.5 ቢሊዮን እንድትካተት ሆኗል። ነገር ግን እንደ አውሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ ቴራኖስ ቴክኖሎጂ ጥያቄ ውስጥ ገባ እና የዎል ስትሪት ጆርናል ጋዜጠኞች ቴራኖስ የኔ ማሽን ነው እያለ ሲጠቀምበት የነበረው የሌላ የሶስተኛ ወገን ላቦራቶሪ ማሽን እንደሆነ አጋለጠ። ፎርብስም የካምፓኒውን የተጣራ ሀብት ከ$9 ቢሊዮን ወደ ዜሮ በጁን 2016 ዓ.ም እንደሆነ ይፋ አደረገ። ይህም ካምፓኒው ላይ የወጡትን አዳዲስ መረጃዎችና ከፌደራል ቢሮ የወንጀል ምርመራን ተከትሎ ነበር። ቴራኖስ ምን ነበር እና ምን ተፈጥሮ ነው ወደ ትልቅ ውድቀት ሄደው? ታሪኩ እንዲህ ነው። ኤልዛቤት ሆልምስ ትባላለች። ደና ከሚባሉ ቤተሰቦች የተገኘች እንዲሁም ቤተሰቦቿ ሀብታም ከሚባሉ ዘመዶች ጋር ጥሩ ግንኙነት የነበራቸው ነበሩ። በስታንፎርድ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ ነበረች። ከልጅነቷ ጀምሮ ኤልዛቤት ምን መሆን እንደምትፈልግ ታውቃለች፣ ቢሊዮነር። በ18 ዓመቷ ስታንፎርድ ዩኒቨርሲቲ እየተማረች ወደ ቻይና የመሄድ እድል ያጋጥማታል። እናም በ28 ዓመት ከሚበልጣት ሳኒ ባልዋኒ ከሚባል ባለሀብት ጋር ትገናኛለች። ሳኒ ከፓኪስታን ወደ አሜሪካ የተሰደደ ሲሆን .com የሚባል የቴክኖሎጂ አብዮት ወይም ፋሽን በነበረበት በ1999 ዓ.ም እንደ አውሮፓውያኖቹ አቆጣጠር ስኬትን በቴክኖሎጂው ዘርፍ የተቀዳጀ ነበር። በዚህም እስከ $40 ሚሊዮን ወደ ኪሱ ማስገባት ችሎ ነበር። ኤልዛቤት የምትፈልገው ነገር እሱ ጋር ነበር። ይህም ገንዘብና ስኬታማ የቢዝነስ ሰው መሆን ነበር። ሰኒ የኤልዛቤት ቢዝነስ ላይ ኢንቨስት ለማድረግና ትልቅ ሚና ለመጫወት ፈቃደኛ ነበረ። ወደ ስታንፎርድ ከተመለሰች ከጥቂት ጊዜያትም በኋላ ድጋሚ ወደ ኤዥያ የመሄድ ሁለተኛ እድል አግኝታ ነበር። እናም ይህ ወቅት ሳርስ ወረርሽኝ የነበረበት ጊዜ ነበር። ይህንንም ጉዳይ ከተመለከተች በኋላ ወደ ቤቷ ከገባችበት ጊዜ ጀምሮ ዓለምን ለመቀየር መታተር ጀመረች። ለ5 ቀን ከቤቷ ሳትወጣ ለ2 ሰዓታት ብቻ እየተኛች የአእምሮ ንብረትነት ማረጋገጫ ሊያሰጣት የሚችል ሐሳብ ላይ ቀን ከሌሊት ትተጋ ጀመር። ሐሳቧ የነበረው ሰውነት ላይ መለጠፍ የሚችል እና ያለማቋረጥ የደም ናሙና እየወሰደ መመርመር የሚችል እና እንዳስፈላጊነቱ ደግሞ የተመጠነ መድኃኒትም እዛው ለታካሚ መስጠት የሚችል አነስተኛ ማሽን መፍጠር ነበር። ከዛንም ትምህርት ይበቃኛል፣ የራሴን ቢዝነስና ፈጠራ ላይ ባተኮር ይሻላል ትልና ከስታንፎርድ ዩኒቨርሲቲ በ19 ዓመቷ ትምህርቷን ተቋርጣለች። የመጀመሪያውን $1 ሚሊዮን ኢንቨስትመንት ያገኘችው የድሮ ጎረቤቷ ከነበረ ሃትሜል ላይ ኢንቨስት አድርጎ ዳጎስ ያለ ብር ማጋበት ከቻለ የሥራ ፈጣሪና ባለ ሀብት ጎረቤቷ ነበር። ነገር ግን ሕክምና ዘርፍ ላይ ያሉ ባለ ሀብቶች አሳምና ቢዝነሷ ላይ ኢንቨስት እንዲያደርጉ ማድረግ ግን አስቸግሯት ነበር። ይህም ደግሞ ምንም ሊደንቅ አይችልም፣ ምክንያቱም ትምህርቷ ላይ የቆየችው ጥቂት ሴሚስተር ብቻ ነው። በተቃራኒው ደግሞ አብዛኛዎቹ የቴክኖሎጂ ኢንተርፕረነርስ ወይም ስራ ፈጣሪዎች ትምህርት አለመጨረሳቸው ወይም ማቋረጣቸው ትልቅ ጉዳይ አይደለም። ለምሳሌ የፌስቡክ መስራች ማርክ ዘከርበርግ ገና በልጅነቱ ነበር ኮዲንግ ላይ ሲራቀቅ የነበረው። ስለዚህ የኮሌጅ ዕውቀት ባይቀስምም ወይም የኮሌጅ ትምህርቱን ቢያቋርጥም ያን ያህል ልዩነት አይፈጥርም። ነገር ግን ይህ አስተሳሰብ ለኬሚስትሪና ሜዲሲን አይሰራም፣ ምክንያቱም እነዚህ ፊልዶች የረጅም ዓመታትን ንባብን፣ ዕውቀት እና ምርምርን ይጠይቃሉ አዲስ ነገር ለመፍጠር። ሆኖም ቀረ ግን በዛው ዓመት ኤልዛቤት $6 ሚሊዮን ከተለያዩ ኢንቨስተሮች ማግኘት ችላ ነበር። የመጀመሪያ ሐሳቡ የነበረው የታካሚ ሰውነት ላይ ተለጥፎ የደም ሳምፕል እየወሰደ በዛው መድኃኒት የሚሰጠው አነስተኛ ሜዲካል ቴክኖሎጂ ማሽን ቀርቶ በካርትሪጅ እና በማንበቢያው የሚሰራ ሲስተም ተተክቷል።
ይህም ማለት ታካሚዎች ከጣታቸው አንድ ጠብታ ደም ይወሰዳል። ከዛንም እዛች ትንሽ የካርትሬጅ ውስጥ ይገባል። ይህም ካርትሬጅ ሳጥን የሚመስል የመርመሪያ ማሽን ውስጥ ይገባና ምርመራው ይካሄዳል። የደም ናሙና መቀበያ ቦታ እና ባለሙያ ይኖራል። ከዛንም የላብራቶሪ ውጤቶቹ በሙሉ በኢንተርኔት አማካኝነት ወደ ላብራቶሪ ባለሙያው ተልከው ባለሙያው የውጤቶችን ትርጉም በሙሉ አያይዞ ናሙና ወይም ሳምፕል የተወሰደበት ቦታ በፍጥነት ይላካል። ቀደም ብሎ ወይም ለረጅም ጊዜ በሕክምና ውስጥ የቆዩ አሰራር ደግሞ አንድ ሙሉ ሲሪንጅ ደም ከደም ስር ይወሰዳል። ይህም ደም ደግሞ ለላብራቶሪ የሚሰጠው በአካል በመሄድ ነበር። ከዛንም ይህ ደም ወደ ተለያዩ ትላልቅ የካምፓኒው ፎቶኮፒ ማሽን የሚያካክሉ ማሽን ውስጥ ገብቶ ነበር ምርመራ የሚደረገው። ሲቀጥል ደግሞ ከነዚህ ምርመራዎች አንዳንዶቹ ቀናትን እንዲሁም ሳምንታትን የሚፈጁ ናቸው። ስለዚህ ቴራኖስ እነዚህ ግዙፍ ማሽኖች ቀለል ለማድረግ ነበር ያሰበው፣ ልክ እንደ ፐርሰናል ኮምፒውተር የሚያክል እና ምርመራዎቹም ደግሞ ምቹ፣ ቀላል እና ፈጣን እንደውም በእነዚህ ፕሮሰስ ውስጥ ዶክተር የማያስፈልግበት አሰራር ለመፍጠር ነበር የታቀደው። በዚህ ቴራኖስ ማሽን ውስጥ የተለያዩ ክፍሎች አሉ፣ የተለያየ ምርመራ ማካሄድ የሚችሉ። ለምሳሌ አንዱ የመመርመሪያ ክፍል ወደ ደም ናሙናው ጨረር በመልቀቅ ምን ያህል ብርሃን ነጥሮ ተመልሷል የሚለውን የሚለካ ነው፣ በእንግሊዘኛ ፎቶ ስፔክትሮሜትር የሚባለው። ሌላኛው ደግሞ ኬሚካል ሪአክሽን ወይም ኬሚካል በማምላላት ደም የሚመረምረው ነው። ግን ይህ ሁሉ ውሸት ነበር። እንዲሁም ቴራኖስ ማሽን መስራት ያልቻለበት ምክንያት ምርመራዎቹ እዛው አንድ ማሽን ውስጥ አጠገብ ላጠገብ በመቀመጣቸው ምክንያት ሙቀት፣ ብርሃን እና ኤሌክትሪክ ሁኔታ አንዱ ላይ ተጽዕኖ እየፈጠረ አንዱ ምርመራ ከአንዱ ምርመራ ጋር ይቃረን ነበር። ሲቀጥል ደግሞ አስፈላጊ የተባሉትን ሁሉ ምርመራ ለማድረግ ሲባል የደም ናሙናው ዳሉት ይደረጋል። ይህ ማለት ተጨማሪ ፈሳሽ ተደርጎበት ቀጠን እንዲል ይደረግ ነበር። ይህ በጣም የቀጠነ የደም ናሙና ደግሞ ትክክል ያልሆነ ወይም የተሳሳተ የላብራቶሪ ውጤት ነበር የሚሰጠው። ይህ የማሽኑን የመመርመር አቅም ትክክል ነው ወይስ አይደለም የሚለው ኢሹ ገና ሳይነሳ ነው። እንግዲህ ይህ ማለት አይደለም ቴራኖስ ገና ጀማሪው በዘርፉ አሉ የሚባሉ የደም መመርመሪያ ማሽኖች እንደዚህ የቀጠነ ደም ተሰጥቷቸው ትክክለኛ ውጤት እንደማይሰጡ የታወቀ ነው። ስለዚህ በአጭሩ የቴራኖስ ቴክኖሎጂ እውን እንዲሆን ቴራኖስ የደም ምርመራውን ለማካሄድ እንቅፋት ሊሆኑ የሚችሉትን ነገሮች በሙሉ ለመጋፈጥ እና መፍትሄ ለማምጣት ብዙ መስራት ይጠበቅበታል። ይህን ሁሉ ወይም እያንዳንዷን እንቅስቃሴያቸውን የቴራኖስ ሰራተኞች ሪፖርት የሚያደርጉት ስለ ኬሚስትሪም ሆነ ስለ ሜዲሲን እውቀት ለሌላት ኤልዛቤት ነበር። ወደ ፈረንጆቹ አቆጣጠር 2006 ዓ.ም ስንመጣ ቴራኖስ አንድ ነገር ማሳካት ችሎ ነበር። ቴራኖስ 1.0 የተባለውን የመጀመሪያ የሙከራ ማሽን መስራት ችለው ነበር። ከዛን ኤልዛቤት የተለያዩ ኢንጂነሮችን በመመልመል ወደ ስራ አስገባች፣ ኤዲሰን የሚባል ሌላ እና አዲስ አይነት ማሽን ዲዛይን እንዲያደርጉ። ነገር ግን የትኛውም አይነት የቴራኖስ ማሽን ትክክለኛ የሆነ የላብራቶሪ ውጤት ማውጣት አልቻለም። እናም ኤልዛቤት ኢንጂነሮችን እንዲሁም የቡድን ስራ አስኪያጅ የሆኑትን ኤዲሰን የተባለውን አዲስ ሞዴል ስራው ተጠናቆ አገልግሎት እንዲጀምር 24/7 እንዲሰሩ ማስጨነቅ ጀመረች። ኢንጂነሮችም ከአቅማቸው እና መስራት ከሚገባቸው ሰዓት በላይ እየሰሩ እንደሆነ አሳወቁ። ከዛንም ኤልዛቤት ሌላ የኢንጂነሮች ቡድን በማዋቀር የመጀመሪያዎቹ እየሰሩት የነበረውን ስራ ማሰራት ጀመረች እና እነዚህ ሁለት ቡድኖች እርስ በርስ ይፎካከሩና ለህልውናቸው መታገል ጀመሩ። ልክ ሰርቫይቫል ኦፍ ዘ ፊተስት እንደሚባለው ማለት ነው። በእርግጥ ይህ አይነቱ ታክቲክ ስቲቭ ጆብስ የመጀመሪያዎቹ ማክ እና አይፎን ምርቶች ላይ ይጠቀምበት ነበር። ነገር ግን ቴራኖስን ለየት የሚያደርገው የተሸነፈው ቡድን ከስራ የሚባረር ይሆናል። ከጊዜ በኋላ ደግሞ የስነ ምግባርና የሞራል ጥያቄ ሊያስነሱ የሚችሉ ስራዎችን ኤልዛቤት መስራት ትጀምራለች። ለምሳሌ ከፋይዘር ካምፓኒ ጋር በመተባበር የሙከራ ምርመራ ወይም ፓይለት ቴስት የካንሰር ታማሚዎች ላይ ማድረግ የመሳሰሉትን። የቴራኖስ ማሽን ገና በመበልጸግ ላይ የሚገኝ እንደሆነና ገና መስራት እንዳልጀመረ ታውቃለች። ነገር ግን እነዚህ ምርመራዎች በጠና በታመሙ ታማሚዎች ላይ ከማድረግ አልተቆጠበችም። የጉዳዩን ሲሪየስነት ለማስረዳት የደም ምርመራዎች ሲካሄዱ ዓላማቸው የተለያየ ነው። አንደኛ ታማሚዎች እየወሰዱ ያሉትን መድኃኒት ለመቀነስ ወይም ለመጨመር፣ ሁለተኛ ዳያግኖስ ለማድረግ ወይም ለመመርመር ነው። ማለትም አስቸኳይ መፍትሄ ወይም ሕክምና ለሚፈልጉት ሕክምና ወይም መፍትሄ ለመስጠት፣ ሶስተኛ ደግሞ ዶክተሮች ከ170% ያክል የተለያዩ የሕክምና ውሳኔዎችን የሚወስኑት የላብራቶሪ ውጤት ላይ በመመርኮዝ ነው። እናም እነዚህ የላብራቶሪ ውጤቶች ተሳሳቱ ማለት የሰው ህይወት አደጋ ላይ የሚወድቅበት ወይም ባስ ሲል ደግሞ ለሞት ተላልፎ የሚሰጥበት ክስተት የሚፈጥር ነው። በዛው አመት የካምፓኒው CFO ወይም ቺፍ ፋይናንሻል ኦፊሰር ወይም ዋና የፋይናንስ ኃላፊው ኤልዛቤት ብዙ ውሸቶች እየዋሸች እንደሆነ ይደርስበታል እና እንድታቆም ይነግራታል። እሷም እታረማለሁ ወይም አቆማለሁ እንደማለት በዛው ቅጽበት ታባረዋለች።
ከዚህም በኋላ ኤልዛቤት CFO ወይም ዋና የፋይናንስ ኃላፊ አልቀጠረችም። ለአመታት ይህ ቦታ ክፍት ነበር። በሲሊኮን ቫሊ ውስጥ በ2007 ዓ.ም እንደ አውሮፓውያን አቆጣጠር ከስቲቭ ጆብስ በላይ ኮከብ አልነበረም። እናም ኤልዛቤት በስቲቭ ጆብስ በጣም ኦብሰስድ ነበረች። እንደውም የሆነ ጊዜ በወቅቱ ተቀጥሮ ይሰራ የነበረ ሰራተኛ አንድ ጋዜጣ ላይ ቀጣይ ስቲቭ ጆብስ በሚል ርዕስ በአንድ ጋዜጣ ላይ ተጽፎ የነበረ አርቲክል ቀርጻ አውጥታ ጠረጴዛ ላይ አድርጋ አይቷት ነበር። እንደውም በጣም ኦብሰስድ ከመሆኗ የተነሳ አንዳንድ ነገሮቿ የእብደትም ይመስሉ ነበር። ለምሳሌ የስቲቭ የማርኬቲንግ ስብሰባ ሮብ እንደነበር ስታውቅ የሷም የማርኬቲንግ ስብሰባን ሮብ ታደርጋለች። ስቲቭ ሲጠቀምበት የነበረውንም የማርኬቲንግ ፊርም ነበር እሷም የምትጠቀመው። እንዲሁም ስቲቭ ጋር ይሰሩ የነበሩ የማርኬቲንግ ባለሙያዎችንም ወደ ራሷ አምጥታ ቀጥራ ነበር። ከእነዚህ ውስጥ የስቲቭ ጆብስ የረጅም ጊዜ ጓደኛ እንዲሁም ሲኒየር የአፕል ምክትል ፕሬዝዳንት እና ጡረታ ላይ የነበረው ኤቪ የቴራኖስ ቦርድ አባል አድርገው ነበር። የቴራኖስ የቦርድ አባላት የኮከቦች ወይም የስኬታማ ሰዎች ስብስብ ነበር። ከነዚህም ውስጥ ዶን ሉካስ የኦራክል መስራች የነበረውን ሜንቶር ያደረገ የካምፓኒው ላይም ኢንቨስት ያደረገ የቦርድ አባል ነበር። የሆነ ቀን ኤልዛቤት የቴራኖስ ካምፓኒ ሼር ማስተካከል ፈለገች። ምክንያቱም ከፍተኛውን ድምጽ የመስጠት መብት እንዲሰጣት ስለፈለገች ነበር። ነገር ግን የቀድሞ የአፕል ሰራተኛ የነበረው እና ቴራኖስ ውስጥ የቦርድ አባል የሆነው ኤቪ ይህ ሐሳብ ጥሩ እንዳልሆነ አሰበ። በዛ ላይ የደም ምርመራው ላይ ችግሮች እየተከሰቱ እንደሆነ ቀደም ብሎ ከሰራተኞቹ መረጃ ደርሶት ነበር። እናም የሆነ ነገር ማድረግ እንዳለበት እየተሰማው ነበር። ከዛንም ከዶን ሉካስ ጋር አወራ። ነገር ግን በስተመጨረሻ ኤቪ በራሱ ፈቃድ ከቴራኖስ ወጣ። ምክንያቱም ለኤልዛቤት የሰጣቸው ምክሮች በሙሉ ኤልዛቤት ልትሰማቸው አልፈለገችም ነበር። ኤልዛቤት ሆነ ብላ ድምጿን ዝቅና ወፈር አድርጋ ነበር የምታወራው። ይህም ሰዎች ሲሪየስሊ እንዲወስዷትና የምታወራውን ታውቃለች ብለው ሰዎች እንዲያስቧት ነበር። በዛ ላይ ደንበኛ አታላይ ስለነበረች የቦርድ አባላቱን በመዳፏ ስር ነበር ያደረገቻቸው። ግን የሚገርመው ነገር ይህ ድምጿን በለመመድ ያመጣችው ስለሆነ አንዳንድ ጊዜ ኢንተርቪዎቿ ላይ ሳት እያላት የተፈጥሮ ድምጿ ይሰማል። ከትንሽ ጊዜ በኋላ የሽያጭ ክፍል ቡድኑ የካምፓኒውን የፋይናንሻል ፎርካስቲንግ ወይም የካምፓኒው የወደፊት የሀብት ግምታ መሰረት ያደረገው ውሸት በሆኑ ፓይለት ቴስት ወይም የሙከራ ምርመራዎች እንደሆነ ደረሰበት። ከዛም ይህ ጉዳይ በአስቸኳይ ስብሰባ ለቦርድ አባላት ከቀረበ በኋላ ኤልዛቤት እንድትባረር ተወሰነ። ይህ ከተወሰነ 2 ሰዓታት በኋላ ግን ኤልዛቤት ጤፍ በሚቆላ ምላሷ አሳመነቻቸው። በዚህም የማሳመን ብቃቷ ነው ቴራኖስ ይህ ነው የሚባል የቴክኖሎጂ ስራ ሳይሰራ ለአመታት መቆየት የቻለው። ከዚህ ስብሰባ በኋላ ግን ጉዳዩ እንዲነሳ እና ወደ ቦርድ አባላት እንዲሄድ ያደረጉትን በሙሉ አባረረች። በእርግጥ በዚህ ሰዓት ሰራተኞቹ አንድ ባንድ እየለቀቁ ነው። አንዳንዶቹ ደግሞ እየተባረሩ ነበር። ከጥቂት ጊዜያት በኋላ ደግሞ አብዛኞቹ የቀድሞ አፕል ሰራተኛ የነበሩት በሙሉ ከቴራኖስ አንድ ባንድ እየለቀቁ ነበር። ከ2009 ዓ.ም ጀምሮ እንደ አውሮፓውያኖች አቆጣጠር ከፓኪስታን የተሰደደው ሚሊዮነር እና የኤልዛቤት ቦይፍሬንድ ከኤልዛቤት ቀጥሎ ካምፓኒውን በበላይነት እያስተዳደረ የሚገኝ ሰው ሆኗል። ሰኒ የቴክኖሎጂ የኋላ ታሪክ እና ዕውቀት እንጂ የሕክምና ካምፓኒ ውስጥ ምን እንደሚመስል አያውቅም። ሰኒ ማይክሮሶፍት እያለ ከ10 ሚሊዮን መስመሮች በላይ ኮድ እንደጻፈ፣ ሌሎች በአንጻሩ የሶፍትዌር ዴቨሎፐር ወይም አበልጻጊ ነን የሚሉ በአመት ከ1000 በላይ ኮዲንግ መስመሮችን መጻፍ እንደማይችሉ በኩራትና በጉራ ይናገራል። እንዲሁም በጣም የሚገርም ሀብት እንዳለው እና ቴራኖስ የመጣው መስራት ስለሚፈልግ ብቻ እንደሆነ ይናገር ነበር። ሰኒ ሰዎችን እንዴት መቆጣጠር እንዳለበት ያውቃል እና ቴራኖስ ውስጥ የሚፈራ ሰው ነበር። ብዙ ጊዜም ሰራተኞችን ያባረር ነበር። እንደ አውሮፓውያኖች አቆጣጠር በ2010 ዓ.ም ብዙ ሀብት ወደ ሲሊኮን ቫሊው ቴራኖስ ካምፓኒ ፈሰስ ተደርጓል። ፌስቡክ፣ ትዊተር እና ኡበር ከዚህ ጨዋታ ራሳቸውን ገለል አድርገዋል። በተቃራኒው ደግሞ ወልግሪን እና ሴፍዌይ ዌልነስ እና ፊትነስ ሴንተር ማቋቋም ስለሚፈልጉ ከቴራኖስ ጋር ለመጣመር ንግግር ጀምረዋል። ፍላጎታቸውም የነበረው በእነዚህ ሴንተር ውስጥ የደም ምርመራዎችን ለማካሄድ ነበር። ቴራኖስም ወልግሪን ወደ 192 የሚቆጠሩ የደም ምርመራ አይነቶችን ከነዋጋ ዝርዝራቸው ልኳል። የሚገርመው ግን በሐሳብ ደረጃ እንኳን ማድረግ የሚቻሉት ምርመራዎች ምናልባት እንኳን ግማሽ ቢሆኑ ነው። ቴራኖስ ቴክኖሎጂ በትክክልስ ይሰራል የሚለው ማረጋገጫ የመጣው ከጆን ሆፕኪንስ ሆስፒታል ብቻ ሲሆን ዶክመንቱ ደግሞ 2 ፔጅ ብቻ ነበር። ለቴራኖስ ቴክኖሎጂ 2 ፔጅ ማጠቃለያ ጽሑፍ ራሱ የጻፉት የራሳቸውን ደም ሳምፕል ወስደው እዛው የቴራኖስ ማሽን ውስጥ አናላይዝ አድርገው ውጤቱን አይተው ሳይሆን ከቴራኖስ የተሰጣቸው መረጃ ብቻ በመጠቀምና ከካምፓኒው ጋር ባደረጉት ውይይት ብቻ ነበር።
ቴራኖስ አዲስና ለየት ያለ ነገር ይዞ በመምጣቱ ምክንያት ወልግሬን እና ሴፍዌይ ይህ እድል እንዲያመልጣቸው አልፈለጉም። ስለዚህም ነበር ከቴራኖስ ጋር ለመስራት ውል አስረው ኢንቨስት ያደረጉት። በዚህ ረገድ ኤልዛቤትም የማሳመንና የመናገር ችሎታዋ የወልግሬን እና የሴፍዌይ ባለሀብቶችን እና ስራ አመራሮች ላይ ትልቅ ተጽዕኖ ፈጥራለች። በሙሉ ልባቸውም እንዲያምኑ አድርጋለች። በጥቅሉ ወልግሬን እና ሴፍዌይ $105 ሚሊዮን ቴራኖስ ላይ ኢንቨስት አድርገዋል። በዚህ ሰዓት ኤልዛቤት ኤድሰን የተባለው የቴራኖስ ሁለተኛ ሞዴል ማሽን ጥሩ እየሰራ እንዳልሆነ አውቃለች። ስለዚህም ሶስተኛውን ሚኒላብ የተባለ የቴራኖስ ማሽን ሞዴል ወደ መስራት ሄዳለች። በዚህ ሰዓት ግን ሰኒ ሰራተኞችን በቀን ምን ያህል ሰዓታት እንደሚሰሩ በሲሲቲቪ ካሜራ እየተከታተለ ማስጨነቅ ጀምሯል። እንደውም የሆነ ጊዜ አንዱን ሰራተኛ በሰዓት 8 ሰዓት ብቻ እየሰራ እንደሆነ እና ሰዓቱን እንዲያስተካክል ነግሮታል። ኤልዛቤትም ሰኒን በመደገፍ ይህን ብላ ነበር፣ የሰው ልጆች ከሰሩት በላይ ምርጥ ነገር እየሰራችሁ ወይም እየተሳተፋችሁ ካልመሰላችሁ እና ፌዘኛ ከሆናችሁ ለቃችሁ ሂዱ። በእርግጥም ቴራኖስ ውስጥ ከኤልዛቤት ጋር የተስማማ የሥራ እድገት ይሰጣል፣ የተቃወመ ደግሞ ይባረራል። እንደ አውሮፓውያኖች አቆጣጠር በ2012 ዓ.ም ሴፍዌይ ጥሩ ላይ አልነበረም። $350 ሚሊዮን ኢንቨስት በማድረግ የሥራ ቦታ ማስፋፊያ እየሰራ ነበር። ይህም የቴራኖስ ማሽን መጥቶ ስራ እንሰራለን በሚል ነበር። ነገር ግን ቴራኖሶች ለመዘግየታቸው እና ቶሎ ወደ ስራ ላለመግባታቸው ሁሉ ጊዜ የሚሰጡት ማስተባበያ የሴፍዌይ ሰዎች ሰልችቷቸዋል እና ያነደዳቸውም ነበር። ቴራኖስ ከሴፍዌይ ሰራተኞች ደም መቀበል እና ምርመራ ሲጀምር ሴፍዌይ ካምፓኒ ያሰበው የቴራኖስ ማሽን ስራ እንደጀመረ ነበር። ነገር ግን ቴራኖስ የደም ምርመራዎችን እየሰራ ያለው ቀደም ብሎ ገበያ ላይ ባሉ በሚታወቁና ሶስተኛ ወገን የላብራቶሪ ማሽኖች ነበር። ግን እዚህ ጋር የሴፍዌይ ሰዎች ተታለዋል። በዚህ ሁሉ መሃል ግን የቴራኖስ ውድቀት እየጀመረ ነበር። ዶክተር ሪቻርድ የሚባል የኤልዛቤት ቤተሰቦች ጓደኛ እና የቅርብ ሰው የሕክምና ዶክተር ሲሆን ገና ከጀምሩ ኤልዛቤት ስራዋን ብላ ስትጀምር እንደ ሲኒየር ባለሙያነቴ ምክርም ሆነ አንዳንድ ነገሮችን አልጠየቀችኝም በሚል በጣም ተናዶና ቂም ይዞ ነበር። በኤልዛቤትም በቴራኖስም ቴራኖስ ካለበት መስቀልቀል እና ውሸት ጋር ተደምሮ ዶክተር ሪቻርድ እጅ ላይ ወደቁ። እናም ዶክተር ሪቻርድ ፓተንት ወይም የአእምሮ ሀብት ባለቤትነት ጋር በተያያዘ በአንድ ወቅት የቢል ጌት ጠበቃ የነበረውን አለ የሚባል ጉምቱ ጠበቃ በሰዓት $1000 በመክፈል ነበር ቴራኖስ ላይ ክስ የመሰረተው። አንደኛው ምክንያት ከፓተንት ጋር የተያያዘ ሲሆን ሁለተኛው ደግሞ ቴራኖስ ውስጥ የሚሰሩ ማጭበርበሮችና ማታለሎችንም ስለሚያውቅ ነበር። የቴራኖስ የመጀመሪያው ውድቀት የነበረው እንደ አውሮፓውያኖች አቆጣጠር ከ2005 ዓ.ም ጀምሮ በመሪ ኬሚስትነት ይሰራ የነበረው ኢን ጊበንስ ግንቦት 2013 ዓ.ም ዶክተር ሪቻርድ ክስ እንዳቀረበ እና በሁለት ቀናት ውስጥ ከክሱ ጋር በተገናኘ ፍርድ ቤት ሊቆም እንደሆነ ከቴራኖስ ለጉዳዩ ተነገረው እና ኢን ስለ ቴራኖስ የሚናገረው ምናልባት ካምፓኒውን ችግር ውስጥ ይከተው ይሆን፣ በዛ ላይ ካምፓኒ ውስጥ ያሉ ውሸቶች ይጋለጡ ይሆን የሚል ስጋት እና ጭንቀት ፈጥሮበት ነበር። ቴራኖስ ውስጥ ሁሉም ነገር አስጠልቶስ ነበር። ግን ደግሞ 67 ዓመቱ ነው። ከዚህ ድርጅት ቢወጣ ስራ ለማግኘት እቸገራለሁ ብሎ ስላሰበ ነበር እዛው የቆየው። በቀጣዩ ቀን ግን በሚያሳዝን ሁኔታ መታጠቢያ ቤት ውስጥ ከመጠን በላይ መድኃኒት ወስዶ እዛው ወርቆ ባለቤቱ ታገኘዋለች። እናም ወደ ሆስፒታል ቢወሰድም ከሳምንት በኋላ ህይወቱ አለፈ። ወደ ቴራኖስ ስንመለስ ባለደንዳና ልቧ ኤልዛቤት ለጥቂት ሰራተኞች ነበር ስለ ህልፈት የተናገረችው እና የተወሰነ የማስተዛዘኛ ፕሮግራም አድርጋም እንደነበር ተናገረች። ግን በጭራሽ ይህን አላደረገችም። እንደውም ባለቤቱ ለሲቢኤስ ኒውስ እንዲህ ስትል ተናግራለች። እንደሞተ ደውዬ ነገርኳት፣ ግን ከዛም በኋላ በጭራሽ አውርታኝ አታውቅም። እንደውም ከቴራኖስ ጠበቃ ተደውለው ሲጠቀምበት የነበረው ላፕቶፕ እንድትመልስ እና ምንም ነገር ድርጅቱን በሚመለከት ማውራት እንደሌለባት ማስጠንቀቂያ እንደተሰጣት፣ ነገር ግን የኢንን ሞት በተመለከተ አንድም የማጽናኛ ወይም አይዞሽ የሚል ቃል እንዳልተናገሩ ትገልጻለች። ኤልዛቤት የኢንን ሞት እንደ ተራ ነገር ቆጥራ ነው ያለፈችው። በዚህ ሁሉ ጊዜ ውስጥ ቴራኖስ የሶስተኛ ወገን ላብራቶሪ ማሽን ነው እየተጠቀመ ያለው። ግን አሁንም ተስፋ የተጣለበት የቴራኖስ ማሽን ስራ መጀመር አልቻለም። ከየካቲት 2013 ዓ.ም የሚጀምር የስራ ኮንትራክት ከወልግሬን ጋር በ$140 ሚሊዮን ተፈራርመዋል። ነገር ግን ከተናገሩት ቀን 4 ወር ወደ ኋላ ዘግይተዋል። ውሸቱ ቀጥሏል። ሰኒ ስለወደፊቱ የፋይናንስ ግምታ ለኢንቨስተሮች የሰጠው ቁጥር 10 እጥፍ የተጋነነ ነው። እነዚህ ሁሉ ቁጥሮች በውሸት የተፈጠሩ ናቸው። ለዚህ ሁሉ ደግሞ ምክንያቱ ቴራኖስ ያለ CFO ወይም ዋና የፋይናንስ ኃላፊ ለአመታት መስራቱ ነው።
የቴራኖስ የቦርድ አባላት አሁንም ከፍተኛ ስም ባላቸውና ስኬታማ ሰዎች የተዋቀረ ስለሆነ ማንም ካምፓኒውን አይጠራጠርም። ለምሳሌ የአሜሪካ ሴክሬታሪ ኦፍ ስቴት የነበሩት ሄንሪ ኪሲንጀር፣ የቀድሞ የአሜሪካ የበጀትና ማኔጅመንት ዳይሬክተር የነበሩት ጆርጅ ሾውዝ፣ የጸጥታ ክፍል ኃላፊ የነበሩት በቅጽል ስማቸው ማድዶግ የተባሉት ጂም ማቲስ ይጠቀሳሉ። ኤልዛቤት ሂላሪ ክሊንተንን እንኳን ሳይቀር በ2006 ዓ.ም እንደ አውሮፓውያኖች አቆጣጠር በነበረ ፈንድሬዚንግ ላይ እንድትሳተፍ አድርጋለች። ገንዘቦች ከተለያዩ ባለሀብቶች ወይም ኢንቨስተሮች በተለያየ ጊዜ ወደ ቴራኖስ ፈሰስ ተደርጓል። ፓርትነር ፈንዲንግ $92 ሚሊዮን፣ ሩፐርት መርዶክ $120 ሚሊዮን፣ ዋልማርት ብራዘርስ $150 ሚሊዮን፣ ዲቮስ ፋሚሊ $100 ሚሊዮን ኢንቨስት አድርገዋል። ይህ ተደማምሮ ቴራኖስ $9 ቢሊዮን የሚያወጣ ካምፓኒ ያደርገዋል። ኤልዛቤት ብቻዋን ደግሞ $5 ቢሊዮን የሚገመት ሀብት እንዲኖራት አድርጎ ነበር። የቴራኖስ ቴክኖሎጂ ችግሮች ውስጥ ባሉ ሰራተኞች በግልጽ የሚታወቅ ነው። ነገር ግን ሰራተኞቹ ይህን ችግር ለመናገር በጣም ይፈሩ ነበር። ምክንያቱም ከሰኒ ከኤልዛቤት ወይም ከጠበቃ የሚመጣውን የአጸፋ ጥቃት ወይም ምላሽ ያስፈራቸዋል። በዛ ላይ NDA ወይም non disclosure agreement የሚባለውን ማለትም በምንም አይነት ስለ ካምፓኒው እዛም እያሉ ሆነ ለቀው ሲሄዱ ምንም ትንፍሽ ላይሉ ስምምነት ፈርመዋል። ታይለር ሾውዝ የጆርጅ ሾውዝ የልጅ ልጅ ጆርጅ ሾውዝ ማለት ቀደም ብዬ እንደነገርኳችሁ የቀድሞ የአሜሪካ የሰው ሀብትና በጀት ኃላፊ የነበሩ እና ቴራኖስ ውስጥ ደግሞ ቦርድ አባልነት እያገለገሉ የሚገኙ ሰው ናቸው። እናም ታይለር ችግሮቹን ማስተዋል ሲጀምር እንዲሁም የኤልዛቤትን እና የሰኒን ምንም ነገር አልቀበልም እና አልሰማም የሚል ግትርነት ሲመለከት ከቴራኖስ በገዛ ፍቃዱ ስራውን ለቋል። ቴራኖስ ውስጥ ከሚከሰቱ ችግሮች እንዲሁም የላቦራቶሪ ቴስቶች ወይም ምርመራዎች በተደጋጋሚ የኳሊቲ ኮንትሮል ቴስት ወይም የጥራት ማረጋገጫ ፈተናዎችን ማለፍ አለመቻሉ እንዲሁም የሚሰሩት የደም ምርመራዎች ገበያ ላይ ባሉ ሶስተኛ ወገን ማሽን እንጂ የራሱ የቴራኖስ እንዳልሆነ ለአያቱ እና የቦርድ አባል ለሆኑት ጆርጅ ሾውዝ ይናገራል። ታይለር የተናገረውን አንዱንም አልሰሙትም። እንደ አውሮፓውያኖቹ አቆጣጠር 2014 ዓ.ም መሃል አካባቢ ፎርቹን መጽሔት ኤልዛቤትን የፊት ለፊት ገጹ አድርጎ አወጣት። ይህ አጋጣሚ ኤልዛቤትን ወደ ሴሌብሪቲነት ተርታ አሰለፋት። በተደጋጋሚ የተለያዩ ሚዲያዎች ላይ መጋበዝ ጀመረች። ለምሳሌ ፎርብስ፣ USA Today፣ ፎክስ ቢዝነስ፣ NBC፣ CNS እና CBS ነበሩ። በጣም ወጣቷ ስኬታማ በራሷ ጥራ ግራ ቢሊዮነር የሆነች ሴት እንግዳ ለማድረግ ሁሉም ተራቸውን እየጠበቁ በየሚዲያቸው ይጋብዟት ጀመር። ባራክ ኦባማ ኤልዛቤትን የግሎባል ኢንተርፕረነርሺፕ የአሜሪካ አምባሳደር አደረጓት። የሃርቫርድ ሜዲካል ስኩል ደግሞ ቦርድ ኦፍ ፌሎስ አባልም ሆና ነበር። ኤልዛቤት ዝነኝነትን ወደዋለች። የደህንነት ቡድኗን ወደ 20 አሳድጋለች። ቢሮዋንም በአዲስ መልክ ዲዛይን አስደረጋ የፕሬዝዳንት ቢሮ መስሏል። ሙሉን ጥይት በማይበሳው መስታወት ተሰርቷል። ኤልዛቤት ቴቶክ ላይ የሷ ሐሳብ እንዴት ዓለምን መቀየር እንደሚችል ስትጠብራራ ብዙ ጊዜ የምትናገራት እና እንደመፈክር የምትመስል ቃል እንዲህ ስትል ትናገራለች። በቅርቡ ማንንም ያለ ጊዜው አይሰናበትም፣ ቻው አይልም። ይህ ማለት በቴራኖስ በሽታዎች ቀድመው ይታወቃሉ። ሰዎች ያለ እድሜያቸው ገና በአፍላ ጊዜያቸው ስለማይሞቱ ከምንወዳቸው ሰዎች ጋር በጣም ብዙ ጊዜና ደስ የሚሉ ጊዜያትን አብረን እናሳልፋለን የሚል መልእክት ያዘለ አባባል ነበር። ከዛን ደግሞ እዛው ቲክቶክ ላይ በጣም ውስጧ ስለቀረው ያጎቷ በካንሰር መሞት ተናገረች። ግን ይሁሉ ድራማ ነው። ኤልዛቤት ካጎቷ ጋር ያን ያህል ቅርበት የላትም። እንደውም የሱን ታሪክ የተናገረችው ንግግሯን ለማሳመር ስትል ብቻ ነበር። አሁን ላይ ችግሮች ፈጣው መውጣት ጀምረዋል። ምክንያቱም እውነት ሁሉ ጊዜ ታሸንፋለች። በቴራኖስ ውስጥ የሚሰሩ የቀድሞ ሰራተኞች ስለ ካምፓኒው ውሸትና ማጭበርበር ለዎል ስትሪት ጆርናል ጋዜጠኞች ጆን ኬሪ ሩስ ሹክ ይላሉ። ይህም ጋዜጠኛ ጉዳዩን መመርመር እና ማጣራት ጀምራል። ከዛንም የቴራኖስ ዋና ሰዎች ከጋዜጠኞች ጋር ተገናኝተዋል ያሏቸውን ሰራተኞች ማስፈራራትና መክሰስ እንደሚችሉ ይነግሯቸዋል። እንደውም ፕራይቬት ኢንቨስቲጌተር ቀጥረው የሚጠረጥሯቸውን ሰራተኞች እያንዳንዱን እንቅስቃሴያቸውን ይከታተሉ ጀመረ። ጉዳዩን ለያዘው ለዎል ስትሪት ጆርናል ጋዜጠኛም ምርመራውን እንዲያቆም ብዙ የማስፈራሪያና ዛቻ ደብዳቤዎች በየጊዜው ይደርሰው ነበር። እንደውም በስም ማጥፋት ወንጀል እሱንም ጋዜጣውንም ሊከሱ እንደሚችሉ ይዙቱ ነበር። የዎል ስትሪት ጆርናል ባለቤት ለሆኑት ሩፐርት መርዶክ ኤልዛቤት ቃል በቃል ጋዜጠኛው የያዘውን አርቲክል እንዲያቆም እሳቸው እንዲነግሩት ጠይቃ ነበር። ሩፐርት መርዶክም በጋዜጠኞቻቸው በኤዲተሮቻቸው እንደሚተማመኑ እና በትክክል መስራት ያለባቸውን ነገር መስራት የሚችሉ እንደሆኑ አሳውቀው ጥያቄዋን ውድቅ አድርገውታል። ቴራኖስ ውስጥ ስራ እንደበፊቱ ቀጥሏል።
ኤልዛቤትም ዋይት ሃውስ ውስጥ እግር ማብዛት ጀምራለች። ቴራኖስ ሚኒ ላብ የተባለውን ሶስተኛ የቴራኖስ ቴክኖሎጂ ለቪአይፒ እንግዶች ማሳየት ቀጥለዋል። ከእንግዶቹም የደም ሳምፕል ከወሰዱ በኋላ እንግዶቹ እስኪሄዱ ከጠበቁ በኋላ የሶስተኛ ወገን ላብራቶሪ ማሽን ውስጥ ያን ሳምፕል ምርመራ ያካሂዳሉ። ምክንያቱም ውጤቱን መላክ አለባቸው። ጆ ባይደን እንኳን ሳይቀር ቴራኖስን ጎብኝቶ ነበር እና ልክ እንደሌሎቹ የውሸት ላብራቶሪ ክፍሉን እንዲጎበኝ ተደርጓል። እሱም በጣም ተደምሞ እና ተደንቆ ይህ የወደፊቱ ላብራቶሪ ነው ሲል አሞግዞታል። በስተመጨረሻም ጥቅምት 2015 ዓ.ም እንደ አውሮፓውያኖች አቆጣጠር ላይ የቴራኖስ እውነታ በዎል ስትሪት ጆርናል ተጋልጧል። ይህ ዜና ትልቅና መነጋገሪያ ነበር እና አሉ የሚባሉ የሚዲያ አውታሮች ዜናውን ተቀባበሉት። ሰዎችም ስለ ቴራኖስ እና መደበቅ ስለፈለጋቸው እውነታዎች መጠየቅ ጀመሩ። ኤልዛቤት ይሄ ሁሉ የተፈጠረ ምንም እንዳልተፈጠረ አይኗን በጨው አጥባ ስለ ቴራኖስ የማይልቅ ውሸቷን ቀጥላለች። እንደ ከዚህ ቀደሙ ሰዎች ያምኑኛል ብላ ነበር፣ ግን አሁን ሁሉም ነገር ተገልጧል እና የሚሆን አይደለም። አሁን ላይ ሰዎች ሲሪየስ ጥያቄ መጠየቅ ጀምረዋል። እናም የሆነ ጊዜ አንድ ታዋቂ ሚዲያ ላይ ቀርባ ኤልዛቤት ምንድነው የምንሰማው ነገር ብሎ ሲጠይቃት እንዲህ ብላ ነበር የመለሰችው። ይሄው ልክ ነገሮችን ለመለወጥ ስትነሳ መጀመሪያ እብድ ነው ያመዋል ብለው ያስባሉ፣ ከዛን ደግሞ ይሞግቷል፣ ከዛን በድንገት አንተ ዓለም ቀይረሃል። ጋዜጣው ራሱ እንደዚህ አይነት ነገር በመጻፉ እኔ ራሱ የሚገርምህ ነገር በጣም ደንግጫለሁ። ይህ ጋዜጣ ከወጣ በኋላ FDA ወይም የአሜሪካ የምግብና መድኃኒት ቁጥጥር ባለስልጣን ድንገተኛ የሆነ ፍተሻ በቴራኖስ አካሂዶ ነበር። ከዛንም ጠለቅ ያለ ምርመራ ሲያደርግ የቴራኖስ ኤዲሰን የተባለው ማሽን እየሰራ የነበረው የደም ምርመራ እናደርጋለን ካሉት 250 ምርመራዎች ውስጥ 12 ምርመራዎችን ብቻ ነበረ። ይህ ብቻ አይደለም የሚገርመው፣ እነዚህ 12 የደም ምርመራዎች ራሱ እጅግ የተሳሳተ ውጤቶችን ነበር የሚሰጡት። በዚህ ሰዓት ቴራኖስ ጉዳቶችን የመቆጣጠር ዘመቻ ጀምሯል። ኤልዛቤት ቦይፍሬንዷ ከነበረውና ኢንቨስተሯ ከነበረው ሰኒ ጋር ብሬክአፕ ያደረገችና ያባረረችው ሲሆን የወንጀል ምርመራ ቴራኖስ ላይ ተጀምሯል። ቴራኖስ ላይ ኢንቨስት ያደረጉ ኢንቨስተሮችም ድርጅቱን አንድ ባንድ መክሰስ ጀምረዋል። ፓርትነር ፈንድ $100 ሚሊዮን ክስ ያቀርብ፣ ወልግሪን ደግሞ $140 ሚሊዮን ክስ አቅርቧል። ኤልዛቤት የችሎት ጉዳዩን መዝጋት አለባት። በተጨማሪ ደግሞ $4.5 ሚሊዮን ለአሪዞና ግዛት መክፈል አለባት። ምክንያቱም አብዛኞቹ የታካሚዎቹ የደም ሳምፕል ተወስዶ ምርመራ የተካሄደው እዚህ ግዛት ውስጥ ስለነበረ ነው። ቴራኖስ ግን ወደ ሚሊዮን የሚቆጠሩ የላብራቶሪ ውጤቶችን ደብዛቸው እንዲጠፋ አድርጓል። ስለዚህ 10 ታካሚዎች ብቻ ነበሩ በሕክምና ውስጥ ሆነ ተብሎ በተደረገ ጥፋት ክስ የመሰረቱት። በሚያስደነግጥ ሁኔታ ግን ኤልዛቤት አንድ ጊዜ እንኳን በጭራሽ ይቅርታ አልጠየቀችም። ለሷ ይህ ስህተት ስራ ሲሰራ ሊፈጠር የሚችል እና ሊስተካከል የሚችል ስህተት ነው። በዚህ ሁሉ ጊዜ ውስጥ ግን ኤልዛቤትም ሆነ ሰኒ ኢንቨስተሮችን፣ ታማሚዎችን፣ ተቆጣጣሪ አካላት እና የቦርድ አባላትን እየዋሹ እንደሆነ ልቦናቸው ያውቀዋል። ይህ ማጭበርበርና ውሸት ለምን ቀድሞ አላወቀም ተብሎ ሊወቀስ የሚችል አካል ከውጪ ሊኖር አይችልም። ይህ ደግሞ የቦርድ አባላትንም ይጨምራል። ምክንያቱም ሰኒና ኤልዛቤት እያንዳንዱን ነገር እጅግ ፕሮፌሽናል በሚመስል እና በተጠና መልኩ ነበር የቦርድ አባላቱን ሳይቀር ያታላሉት እና ያጨረበሩት። በሚገርም ሁኔታ ኤልዛቤት በዛ ጤፍ በሚቆላ ምላሷ በአብላጫ ድምጽ የመወሰን ስልጣን በ99.7% ይዛዋለች። በሁሉም መመዘኛ ኤልዛቤት ሶሾፓት ነው የምትመስለው። በሷ የስኬት መስመር ላይ ማንም ሆነ ምንም ነገር ቢቆም ጉዳዩ አይደለም። ወይ ረግጣ ወይ ዞር አርጋ ታልፋለች። ግን ማን ያውቃል በዛ ድፍረቷ፣ ወጣትነቷ፣ በራስ መተማመኗ፣ ሰው በማሳመን ብቃቷ ብትቀጥል ምን ያህል ቃል ልትጓዝ እንደምትችል። የኤልዛቤት ድርጊቶች ሁሉ ሰዎችን፣ ቦታዎችን፣ ሁኔታዎችን ብቻ ዓለም ላይ ያሉ ነገሮችን አሳንሶ ወይም አኮስሶ የማየት ችግር ይመስላል። አሁን ላይ ዘመናዊ ነን የሚሉ ትውልዶች ስኬታማ ለመሆን ወይም ስኬታማ መስሎ ለመታየት ሲሉ ምንም ነገር ለማድረግ ወደ ኋላ እንደማይሉት ማለት ነው። ከዚሁ ጋር በተያያዘ ደግሞ ትልቁ ስህተት የቅዠት ተጽዕኖ ነው። ይህ ማለት ሰዎች አንድን ውሸት ደጋግመው ሲናገሩ እውነት ይመስላል እና ሰዎች ማመን ይጀምራሉ። በተለይ ደግሞ በዙሪያቸው ትልቅ ስምና ዝና ባላቸው ሰዎች ከተከበቡ። በስተመጨረሻም ኤልዛቤት በ4 ክሶች በማጭበርበር እና በመመሳጠር የወንጀል ክሶች ጥር 2022 ዓ.ም እንደ አውሮፓውያኖቹ አቆጣጠር ጥፋተኛ ተብላ 11 ዓመት ከ3 ወር ተፈርዶባታል። እንዲሁም ለኢንቨስተሮች $452 ሚሊዮን ካሳ እንድትከፍል ተፈርዶባታል። ከዚሁ ጋር በተገናኘ አንድ አሪፍ ፊልም ልጠቁማችሁ። ዘ ድሮፕ አውት ይባላል። በዚሁ በቴራኖስ ሜዲካል ቴክኖሎጂ እና በኤልዛቤት ሆልምስ ላይ ያጠነጠነ ፊልም ነው። ሚኒ ሲሪየስ ነው። አማንዳ ሳይፈርድ ነው የምትሰራበት። ተወዱታላችሁ። አመሰግናለሁ። ቻው።